بسم الله الرحمن الرحيم قد أفلح من تزكى وذكر اسم ربه فصلى السلام عليكم ورحمة الله وبركاته سورة الأعلى زوتر جمع خطيب وچاچن إمام وچاچن سورة الأعلى سورة الغاشيان يقرال እኛም ዘውትር ጁማ ሱረቱል አዕላ እና ሱረቱል ጋሺያን በሰላተል ጁሙዓ ውስጥ ሰምተን ነው የምንመጣው እና ሱረቱል አዕላ እና ሱረቱል ጋሺያ ውስጥ በጣም በርካታ የሆኑ ጥበቦች እኛነታችንን ወደ አስደናቂ ማንነት የሚቀየሩ አያቶች ስላሉ ነው ዘውትር ጁማ የሚቀራው። ዛሬ ሱረቱል አዕላ ላይ ሁለት አያቶችን አስቃኛችኋለሁ። ቀድ አፍለሐ መን ተዘካ ይላል አላህ። ሱረቱል አዕላ 14ኛው አያ ራሱን ያጸዳ ራሱን በማጽዳት ላይ ኦቨር ኤንድ ኦቨር ራሱን በማጽዳት ላይ ያለ ድካም ራሱን በማጥራት ላይ ኦቨር ኤንድ ኦቨር የሰራ ሰው ቀድ አፍለሐ መን ተዘካ ቀድ አፍለሐ መን ተዘካ ራሱን ያለማቋረጥ ያጸዳ ሰው በእርግጥ ድኗል ይላል። የተጠቀመው ቃል አላህ አፍለሐ ነው። አፍለሐ ሰክሰስፉል ሆኗል ስኬታማ ሆኗል እንደማለት ነው። ስሮ ቃሉ አፍለሐ የሚለው ሐሳብ አልፈላህ ከሚለው የመነጨ ነው። አልፈላህ ገበሬ ነው። አላህ ሁላችንንም ገበሬዎች እንድንሆን ይፈልጋል። ለነፍሳችን ገበሬ እንድንሆን። ገበሬ ይኮተኩታል፣ ገበሬ ቆሻሻን ያጸዳል፣ ገበሬ ውሃን ያጠጣል፣ ገበሬ አትክልቱን ይንከባከባል ፍሬያማ እንዲሆን። ልክ እንደዚሁ ነፍሳችን እንድትለመለም ነፍሳችን እንድትበለጽግ በራሳችን ላይ ልክ እንደ ገበሬ ታታሪ ሰራተኛ እንድንሆን አላህ ሲጋብዘን ቀድ አፍለሐ መን ተዘካ ይላል። ተዝኪያ ፑሪፊኬሽን ነው፣ ያለማቋረጥ ራስን የማጽዳት ስራ። ኦኬ የሰው ልጅ አካል የሚባል ነገር አለው። ፊዚካል ቦዲ ያለን አካላችን እንዲቀጥል እስትንፋሳችን እንዲቀጥል አካላዊ ምግብ ያስፈልገናል፣ መጠጥ ያስፈልገናል፣ የመሳሰሉ ነገሮች የአካል ኒድስ አሉ፣ ፊዚካል ኒድስ ብለን የምንጠራቸው። ልክ እንደዚሁ የሰው ልጅ ስሜት አለው፣ ኢሞሽናል ኒድስ አለው፣ ስሜት አለው፣ ስሜታዊ ፍላጎቶች አሉት፣ ስሜቱን መሰረት ያደረጉ ፍላጎቶች አሉት ለማለት ነው። እንዲሁም ነፍስ አለን። እኛ ነፍሳችን መጽዳት ትፈልጋለች፣ ነፍሳችን መጥራት ትፈልጋለች። መልካም ታዲያ ነፍስ የምትጸዳበት መንገድ ምንድን ነው? ለምሳሌ አካላችን ቢቆሽሽ አካላችንን በውሃ ነው የምናጸዳው። ልብሳችን ቢቆሽሽ በውሃ ነው የምናጸዳው። ነፍስ ብትቆሽሽ በምን እናጸዳታለን? ሁለት መካኒዝሞችን ሱረቱል አዕላ ትሰጠናለች። ሁለት መካኒዝሞችን 15ኛው አያ ላይ ወዘከረ እስመ ረቢሂ፣ አንደኛው ያለማቋረጥ የጌታውን ስም ያወሳ። ወዘከረ እስመ ረቢሂ በቃል በልቡ በአንደበቱ ያለማቋረጥ የጌታን ስም ማውሳት ነፍስን ያጸዳታል ይለናል አላህ። ቀድ አፍለሐ መን ተዘካ መካኒዝሞቹ ምንድነው? ነፍስን ለማጽዳት መካኒዝሙ ምንድነው? አንደኛ ወዘከረ እስመ ረቢሂ ይላል፣ የጌታን ስም ያለማቋረጥ ማውሳት። ሱረቱል አዕላ ስትጀምር ምን ብላ ነው የምትጀምረው? አሁን ወዘከረ እስመ ረቢሂ የሚለውን ስትሰሙ ሱረቱል አዕላ ምን ብላ ትጀምራለች? ቢስሚላሂር ረህማኒር ረሂም ሰቢሕ እስመ ረቢከል አዕላ። አያችሁ፣ ሰቢሕ እስመ ረቢከል አዕላ፣ የበላይ የሆነውን የጌታን ስም አወድሰው። ማን ነው? አውሳ። ሰቢሕ እስመ ረቢከል አዕላ። ስለዚህ የአላህን ስም ተስቢሕ ማድረግ፣ አላህን ማውሳት፣ ወዘከረ እስመ ረቢ የጌታን ስም ማውሳት ነፍስን ያጸዳል ማለት አንደኛው መካኒዝም ነው። ሁለተኛ ፈሰላ፣ ስግደትን የሰገደ። ዚክር ምላሳዊ ነው፣ ዚክር ቀልብይ ነው። አስለን ዚክር ቀልብይ ነው። ዘከርቱ ሸይአን ስንል ፊ ቀልቢና ማለት ነው አይደል? ፊ ቁሉቢና ፊ ቀልቢ ዘከርቱ ሸይአን ፊ ቀልቢ፣ የሆነ ነገር በልብ ያስታወስኩናል። በልባችን ያስታወስነው በአንደበት አንደበት ይሳተፋል፣ ልብ ይሳተፋል በዚክር ላይ። ፈሰላ በፈሰላ ውስጥ ደግሞ በድርጊት ማለትም በሰላት ውስጥ ደግሞ አካል ይሳተፋል። ስለዚህ ራሳችንን ነፍሳችንን ለማጽዳት ሁለት መካኒዞችን ሱረቱል አዕላ ሰጥታናለች። አንደኛው ወዘከረ እስመ ረቢሂ ፈሰላ፣ ወዘከረ እስመ ረቢሂ፣ ሁለተኛው ፈሰላ መስገድ ነው። ሁላችንንም አላህ ሚነ ዛኪሪን ከዛኪሮች አላህ ያድርገን፣ ከሰጋጆች አላህ ሁላችንንም ያድርገን። ባረከላሁ ሊ ወለኩም። ሰላም አለይኩም። ቢስሚላሂር ረህማኒር ረሂም ሰኑቅሪኡከ ፈላ ተንሳ። አላህ ሱረቱል አዕላ ምዕራፍ 87 በቁጥር 6 ላይ ለመልእክተኛው ዓለይሂ ሰላቱ ወሰላም
እጅጉኑ የሚደንቅ ነገር ይላቸዋል። ሰኑቅሪኡከ ቁርአንን እናስቀራሃለን ማለትም በጅብሪል ዓለይሂ ሰላም አማካኝነት ፈላ ተንሳ you will never ever forget በፍጹም አትረሳም ኢላ ማሻ አላህ የሻው ካልሆነ በስተቀር እያለ ሐሳቡ ይቀጥላል። هذه الآية استوقفتني جدا ይህች አያ በጣም የምታስደንቀኝ አያ ናት። አላህ ምን አለ? ሰኑቅሪኡከ ፈላ ተንሳ አለ። ሰኑቅሪኡከ የሚለው እናስቀራሃለን የሚለው መልእክተኛው ዓለይሂ ሰላቱ ወሰላም ሁላችሁም እንደምታውቁት ኡሚይ ከሆነ ማህበረሰብ ነው የተገኙት። የቁረይሽ ህዝቦች አብዛኞቹ ማንበብን መጻፍም አይችሉም። መልእክተኛው ዓለይሂ ሰላቱ ወሰላም ማንበብን መጻፍም አይችሉም። ቁርአን እንዳጸደቀልን ከመሆኑም ጋር ግን አላህ ምን አላቸው? ሰኑቅሪኡከ እናስቀራሃለን አላቸው፣ እናስነበብሃለን። ረሱል መልእክተኛችን ዓለይሂ ሰላቱ ወሰላም ከኢስላም በፊት ላ ያዕሪፍ ልኪታብ ወማ ኩንተ ተድሪ መልኪታቡ ወለል ኢማኑ እንደሚለው ቁርአን ሱረቱ ሹራ ላይ መጽሐፍ ምን እንደሆነ አታውቅም ነበር ይላቸዋል። መልእክተኛው ማንበብ መጽሐፍ አይችሉም። ግን አላህ ሰኑቅሪኡከ አለ፣ እናስቀራሃለን ፈላ ተንሳ። ስለዚህ እናስቀራሃለን በሚለው ሂደት ውስጥ እናስነብባሃለን በሚለው ሂደት ውስጥ መልእክተኛው ትምህርት ቤት እንደነበረው ያሳያል። መማር አይን ስለሚከፍት፣ መማር ስለሚያሻግር፣ መማር የትላንት ታሪክን ስለሚለውጥ፣ መማር ለሰው ልጆች እጅግ በጣም መሰረታዊና አስፈላጊ ነገር ስለሆነ ሰኑቅሪኡከ እናስቀራሃለን አላቸው። እናስነብባሃለን ያላቸው ወሕይ ነው፣ መለኮታዊ መገለጥ ዲቫይን ሬቨሌሽን ነው። ከዛ ፈላ ተንሳ የሚለው በጣም ነው የሚያስደንቀኝ። አሁን ወሕይ ሚነላሂ ተባረከ ወተዓላ ከሰማይ የሆነ ወሕይ መለኮታዊ መገለጥ ወደ መልእክተኛው ዓለይሂ ሰላቱ ወሰላም መምጣቱ በራሱ አንድ ተአምር ነው። ወሕይ አያት ሚን አያቲላህ ስለሆነ አንድ። ሁለተኛ በፍጹም አትረሳም ነው የሚለው፣ ፈላ ተንሳ ነው የሚለው፣ በፍጹም አትረሳም። አለመርሳት ነገ የሚሆን ነገር ነው፣ ሙስተቅበል ነው፣ ፊውቸር ቴንስ ነው። I will never forget በፍጹም አልረሳም ስንል ወደፊት ነው። ከኛ ውስጥ አብሶሉትሊ ሹር ሆኖ እርግጠኛ ሆኖ እኔ ይህንን ጉዳይ መቼም አልረሳም ማለት እንችላለን። የሆነ ጉዳይ እርግጠኛ ሆነን 100% አብሶሉትሊ እርግጠኛ ሆነን አንችልም። ምክንያቱም መርሳት ሰዋዊ ነው፣ መርሳት ተፈጥሯዊ ነው። አላህ ስለ አደም ሲነግር ምን ይላል? ወለቀድ አሂድና ኢላ አደመ ሚን ቀብሉ ከአደም ጋር ከዚህ በፊት ቃል ኪዳን ነበረኝ ይላል ሱረቱ ጣሃ ምዕራፍ ቁጥር 15 ላይ። ፈነሲየ ይላል፣ አስምሩበት። ፈነሲየ ረሳው ይላል። አላህ ከአደም ጋር የነበረው ቃል ኪዳን አንድ ቃል ኪዳን ነው። እርሱ ምንድነው? ወላ ተቀረባ ሃዚሂ ሸጀራ ፈተኩና ሚነ ዛሊሚን ሱረቱ በቀራ ምዕራፍ 2 ላይ ለወላጆቻችን አላህ የሰጣቸው ቃል ኪዳን ምንድነው? ይህችን ዛፍ እንዳትቀርቧት፣ ከቀረባችኋት ራሳቸውን ከበደሉ ሰዎች ትሆናላችሁ። ለአደም የተሰጠው ኹጥባ አንድ ኹጥባ ነው። ለአደም የተሰጠው ቃል ኪዳን አንድ ቃል ኪዳን ነው። እርሱ ምንድነው? ወላ ተቀረባ ሃዚሂ ሸጀራ። ይህንን አንድ ቃል ኪዳን በጊዜ ሂደት አባታችን አደም ዓለይሂ ሰላም ረሳው። ስለዚህ አላህ ምን አለ? ከአደም ዓለይሂ ሰላም ጋር ቃል ኪዳን ነበረኝ። ፈነሲየ አስምሩበት፣ ሂ ፎርጎት ኢት ረሳዋል። መልእክተኛውን ዓለይሂ ሰላቱ ወሰላም ሰኑቅሪኡከ አለ፣ እናስቀራሃለን፣ ፈላ ተንሳ በፍጹም አትረሳም። የመልእክተኛው ዓለይሂ ሰላቱ ወሰላም አስደናቂ ከተሰጣቸው ታምር መካከል አንዱ ምን እንደሆነ ታውቃለህ? ለመልእክተኛው ዓለይሂ ሰላቱ ወሰላም ከሰጣቸው ታምር መካከል አንዱ መለኮታዊ መገለጥ ወሕይ ወደሳቸው መውረድ ብቻ ሳይሆን የተሰጣቸውን ወሕይ ማንበብና መጻፍ የማይችል ነብይ የተሰጠውን ወሕይ he will never forget it። ከሊማ ሚን አልቁርአን አልከሪም ከቁርአን አንድ ቃል ሐርፍ አንድ ፊደል ከቁርአን መልእክተኛው አረሱ፣ በፍጹም አትረሳም አላቸው። እኔ የምለው ዛሬ ከአካዳሚክ ትምህርት ተምረው ወንድሞቻችን እህቶቻችን አካዳሚክ ትምህርት ተምረው ተመርቀው ከዚያ ቁርአንን ለመሐፈዝ ምን ያህል ጊዜ ነው የሚፈጅባቸው? ቁርአን ሐፊዝ የሆኑ ሰዎች ምን ያህል ጊዜ ነው የፈጀባቸው? እሺ በጣም ፈጣኑ በ6 ወር እንበለው፣ ከፈለጋችሁ በ1 ዓመት ብቻ 6 ወር የሚፍጅ ዓመትም 2 ዓመትም 3 ዓመትም ቁርአን ያሐፈዘ ሰው ቁርአንን በልቡ ያኖረ ሰው አላህ ሐፊዞቻችንን ሁሉ ይጠብቅልንና ሐፊዝ የሆነ ሰው
absolutely definitely እርግጠኛ ሆነው I will never forget an aya من آيات القرآن الكريم ከቁርአን አያ በፍጹም አረሳም ማለት ይችላል እርግጠኛው ነው በፍጹም አይችልም ምን ያህል ጊዜ ነው ደግሞ ደጋግሞ ሐፊዞች ሙራጃዓ የሚያደርጉት ላለመርሳት መልእክተኛው እኮ አንዴ ነው የሚቀሩት አንዴ ነው የሚነበብላቸው በጅብሪል አለይሂ ሰላም አማካኝነት ወህይ ይመጣል አንዴ ይነበባል ልባቸው ሰር على قلبك لتكون من المنذرين በልባቸው ላይ ይቀመጣል خلاص فلا تنسى መቼም አትረሳም ቀጥሎ ኢላ ማሻ አላህ ይላል ወህይ በራሱ ለሳቸው የተሰጠው ታምር ነው የተሰጣቸውን ወህይ በፍጹም አትረሳም ተብሎ ጋራንቲ ተደርጎላቸዋል ማንበብና መጻፍ የማይችል ነብይ የተሰጠውን አያ የተሰጠውን ሱራ የተሰጣቸው መለኮታዊ መገለጥ በፍጹም አይረሱ on the top of ቀጥሎ 7ኛው አያ ምን ይላል ኢላ ማሻ አላህ የሻው ካልሆነ በስተቀር ማለትም አላህ የሻውን እንድትረሳ የሻው አያ ካለ ትረሳለህ አላህ እንድትረሳ የሚፈልገው አያ ካለ ማለትም ለቁረይሾች በወቅቱ ለዘመኑ ለሁኔታው የሚያስፈልግ አያ ብቻ አላህ አውርዶ ከነሱ ዘመን በኋላ ከነሱ ጊዜ በኋላ አያው የማያስፈልግ ከሆነ ተጨባጩን ብቻ መሰረት ያደረገ ከሆነ خالدን في الزمن timeless lesson ዘላለማዊ የሆነ መልእክት ከሌለው እንድትረሳው ትደረጋለህ ኢላ ማሻአላህ አላህ ከሻ ትረሳለህ እናንተ ኢንሻአላህ አላህ ካለ ከነገ ወዲያ ኻሊድ የሚባል ቲክቶክ ላይ የማቀው ሰው ረሳዋለሁ በቃ ረሳዋለሁ ማለት ይችላልላችሁ ንያ አድርጋችሁ መርሳት አትችሉም ባይዘው ንያ አድርጋችሁ እቅድ ይዘላችሁ አንድ ሰው እቅድ ይዞ መርሳት አይችልም በእቅድ መርሳት አንችልም ከሁለት ዓመት በኋላ ከሌን ረሳዋለሁ ማለት አትችልም አላህ ምን አለ መሰላችሁ በፍጹም አትረሳም አላህ ከሻ ግን ትረሳለህ አላችሁ አላህ ከሻ ትረሳዋለህ ማንንም ዴፊኒት በኮንፊደንስ እኔ ነገ የሆነ ነገር ረሳለሁ ማለት አይችልም ኢቭን አላህ ከሻ ትረሳለህ የሚለው በራሱ ተአምር ነው ለምን መሰላችሁ የሰው ልጅ በፍጹም አእምሮ ስር ያለው የሚያውቀው ነገር ሊረሳው በፍጹም አይችልም አስቦበት ማለት ነው አቅዶ አልሞ አስቦ መርሳት አይችልም እና በጣም የሚደንቅ አያ እኔ እዚህ ላይ ተዋችኋለሁ እናንተ እነዚህ ሁለት አያቶች ላይ ሱረቱል አዕላ ላይ የበለጠ ተደብር እንድታደርጉበት ጋብዛችኋለሁ ባረከላሁ ወለኩም ሰላም አለይኩም ልብስ clothing is our fitra መልበስ ተፈጥሯዊ ማንነታችን መልበስ አደማዊ ልብስ መልበስ አደማዊነት የአደማዊነት ማንነት መገለጫ ልብስ መልበስ ልብስ መልበስ ለሴት እንደወንድም የክብር መገለጫ በተቃራኒው ደግሞ ልብስን ማውለቅ ጤነኛ አእምሮ ነው ሰው ልብሱን አውልቆ መሄድ it's form of humiliation የወራዳነት መገለጫ ሸይጣን የሚፈልገው ደግሞ ያንን ሸይጣን በዘን ባለንበት ዘመን በጣም ስኬታማ ነው በነገራችን ላይ በዚህ በጣም ስኬታማ ነው ታውቃለህ ወስወስ አይደለ ይወለ ፈወስወሰ ለሁም الشيطان ለምን ነበር ሲወሰውሳቸው የነበረው ልብሳቸውን ማስወለቅ ልብሳቸውን ለማስወለቅ ነው ሐሳቡ ልብሳቸው የሚገለጠው መቼ ነው አትንኩ የተባሉትን ይነኩ ጊዜ ያቺ ዛፍ ከምትጫወተው ሚና መካከል የተከለከለችው ልክ እሱን ሲበሉ ሀፍረተ ገላ ይገልጣል ሀፍረተ ገላ ይገልጣል ሸይጣን ባለንበት ዘመናዊ በሚባለው ዓለም ውስጥ በጣም ሰዎችን ብዙ ሰዎችን ዓለም ላይ ያሳመነው ነገር የሚገርማችሁ እርቃንነት ውበት እርቃንነት አደማዊነት በጣም የሚገርማችሁ አንትሮፖሎጂ ትምህርት ላይ ብዙ ነገሮችን ታገኛላችሁ አንትሮፖሎጂ ለመጣጣም አንትሮፖሎጂ ላይ ለምሳሌ ስለ አንትሮፖሎጂ ስለ ሶሳይቲ ያወራል ስለ ማህበረሰብ አይደል እና ጋብቻ የሚባል ነገር ማህበረሰብ የፈጠረው ባህል አንትሮፖሎጂ ላይ ሰው ሲፈጠር ራሱ እርቃኑ ይላል ዲታሪፍ አይዲያ ነው ሲያሳምን ሰው ሲፈጠር ራሱ እርቃኑ ቁርአን ደግሞ ባይዘው ሰው ጀነት እንኳን ሳለ ልብስ እና የሚያሳምኑበት ሸይጣን አየህ አንትሮፖሎጂ ውስጥ አለ ያልኩ ባይዘው አሁን ሸይጣን አንትሮፖሎጂ ያቃል ብለህ አንተ ታስባለህ ፍልስፍና ውስጥም አለ ያ ሐቢቢ ወላጆቻችን አጥፍተዋል ከነሱ ጥፋተኛ ብዙ ነገር እንማራለን የነሱ ግን ጥፋት በእኛ ደም ውስጥ ግን አልፎ ግን አለ
ስለዚህ የወረስነው ኃጢአት እንደውም የወረስነው እኛ ምንድነው የወረስነው ከኃጢአት እንዴት እንነሳለን በንስሐ መታጠብ እንዴት ከአላህ ጋር በንስሐ መታረቅ እንዴት እና ከእናንተና ከአባታችን የወረስነው እኛ ዝቅ ማለት መተናነስ በንስሐ መታጠብ ነው በንስሐ መመለስን ነው እኛ የወረስነው ተውባ ፈታበ ዐለይህ ኢነሁ ሁወ ተዋቡ ረሒም እኛ ከወላጆቻችን የወረስነው ይህንን የመሰለ ወርቃማ የሆነ ከአላህ ጋር የምንታረቅበት ዱዓ ነው ምን ረበና ጌታችን ሆይ ዘለምና አንፉሰና ነፍሳችንን በድለናል ወኢን ለም ተግፊር ለና ወንጀላችንን ባትሸፍን ወተርሐምና አንተ ባታዝንልን ለነኩነነ ሚነል ኻሲሪን ከከሰሩት እንሆናለን ወንጀል መስራት ያከስራል ከክስረት የምንድነው ደግሞ አንተ ወንጀላችንን ስታብስልን እንዲሁም ደግሞ ይቅር ስትለን ስትሸፍንልን ይሄንን ሱረቱል አዕራፍ ምዕራፍ 13 ላይ ያለውን ዱዓ ነው የወረስነው እንጂ የወረስነው ምንም አይነት አላህ ወኸለቅናኩም አዝዋጃ ይላል ወኸለቅናኩም አዝዋጃ ሱረቱን ነባ አማ ጁዝ ውስጥ ምዕራፍ 78 ላይ ጥንድ አድርገን ፈጥረናቸዋል ማለትም ሴትና ወንድ አድርገን ጥንድ አድርገን አዝዋጅ ሁለተኛ አዝዋጅ ወኸለቅናኩም አዝዋጃ ሶሳይቲ ማህበረሰብ አድርገን ፈጥረናቸዋል ማህበረሰብ ደግሞ የሚፈጠረው በትዳር አረን ትዳር ከሌለ ማህበረሰብ ሊፈጠር አይችልም ሸይጣን እጅግ በጣም የሚጠላው ነገር ቢኖር ቁርአን ውስጥ ካሉ ሐሳቦች አንደኛው ወኸለቅናኩም አዝዋጃ ጥንድ አድርገን ፈጥረናቸው እስኩን አንተ ወዘውጁከል ጀና እስኩን አንተ ወዘውጁከ አንተና ሚስትህ የሚለውን ሐሳብ ሸይጣን በጣም ይጠላል ለምን ካላችሁ የአላህ ዓላማ ምንድነው ኢኒ ጃኢሉን ፊል አርዲ ኸሊፋ ከትርጉሞቹ መካከል አንዱ ብለናል የኽሉፉ ባዕዱሁ ባዕዳ አንደኛው ሌላኛውን እየተተካካ የሚቀጥል ሸይጣን የመጨረሻ የሚጠላው ማየት የማይፈልገው ነገር ቢኖር ያ እየተተካካ እንዳቀል ሰውን ማየት አይፈልግም እንግዲህ ሳንመጣ በፊት ጥላቻ ከነበረው መተን ደግሞ ምን አይነት ጥላቻ ሊኖረው እንደሚችል አስቡ ጆሮአችን ውስጥ ክፉ ነገር አለመስማት form of gratitude ነው ያመስገኝነት ወይም ያመስገኝነት አይነት ነው አይናችን ንጹህ ነገር ማየት ያመስገኝ ለአይናችን አላህን እናመሰግናለን እኮ ማለት እኮ አላህ የሚፈቅደው ነገር ብቻ ነው ለአንደበት ምስጋና ያስፈልገዋል ማለት ሙሉ ተናገሩ ማለት እጅ እግር ሙሉ የሰውነት አካል አላህ ለፈለገው ነገር ተግባራዊ ስታደርገው የምስጋና ወደ ማቴሪያል እንምጣ ሰው ገንዘብ አለው እና ድሆችን አይረዳ ወላ يحض على طعام المسكين ምስኪኖችን ለመመገብ አይነሳሳም የቲሞችን አይንከባከብ እና የሚገርም ከጧት እስከ ማታ አልহামዱሊላህ አላህ ኩረስ ቆናል ርዝቅ አልহামዱሊላህ ያለ ጀማ ሰብስበው ወሬ ቢያበዛ በመሃል በቶሺ ጊዜ ለምን አልহামዱሊላህ ይላል ተግባራዊ ምስጋና ማለት አላህ ከሰጠው ወሚማ ረዘቅናሁም ይንፊቁን እኛ ከሰጠናቸው ሲሳይ ለሌሎች ይሰጣሉ ያለህን ማካፈል ምስጋና በተግባር እኛ የከበደን ምንድነው በተግባር ማስገር ለአንደበት ችግር ነው ለአንደበት ችግር በተግባር አመስጋኝ መሆን ቸገረ ለዛ ነው ወቀሊሉ ሚን ኢባዲ የሸኩር